ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ዛሬም እንደገና ደግሞ በአዲስ ሀሳብ ለመነጋገር ለማውራት የእግዚአብሔርን ሀሳብ ለማውራት እንግዲህ በፊታችሁ መጥቻለሁ። የእግዚአብሔር ጸጋና ሰላም ከሁላችሁም ጋር ይሁን። በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ እንግዲህ እንድናወራበት የፈለግኩት ሀሳብ የባለራዕይ መንገድ የሚለው ሀሳብ ላይ እንድናወራ ፈልጋለሁ። ባለራዕይ የሚያልፍበት መንገድ ምን አይነት ነው? በምን አይነት ሁኔታ ውስጥ ያልፋል? ያንን መንገድ እንዴት ይሻገራል? የሚለው አንድ ባለራዕይ በህይወቱ የሚያሳልፈውን ከእግዚአብሔር ቃል አንጻር የእግዚአብሔር ሀሳብ ያለበት ሰው፣ የእግዚአብሔር ራዕይ ያለበት ሰው፣ የእግዚአብሔር ዓላማ ያለበት ሰው በምን አይነት መንገድ እንደሚያልፍ ከእግዚአብሔር ቃል ሀሳብ እንድናወራ እንድንከፋፈል ፈልጌ ነው። እንግዲህ ዛሬ የባለራዕይ መንገድ በሚል ሀሳብ እንከፋፈላለን እና ከመጽሐፍ ቅዱሳችን እንግዲህ መነሻ ሀሳብ አድርጌ እንድናወራ የምፈልገው ዘፍጥረት 37 ከቁጥር 18 ጀምሮ ያለውን እንደምታውቁት የዮሴፍ ታሪክ ነው። ዮሴፍ እንግዲህ ሲኖር ሳለ በወንድሞቹ ምን አይነት ነገር እንደደረሰበት እግዚአብሔርም እንግዲህ ካለፈበት ከዚያ ከአስቸጋሪ መንገድ እንዴት እንዳወጣውና እንዴት ወደ ከበረ ስፍራ እንዳደረሰው እንግዲህ ዮሴፍ ራዕይ ያየ ሰው ነው። እንግዲህ 11 ነዶ ለሱ ነዶ ሲሰግዱለት ያየና ይህን ራዕይ ያየውን ራዕይ ለወንድሞቹ ሲናገር በወንድሞቹ ምክንያት የደረሰውን አስቸጋሪ የህይወት ውጣ ውረድ በዚህ ክፍል ውስጥ እናያለንና እግዚአብሔር ደግሞ ዓላማ ስላለበት በዮሴፍ ህይወት ላይ እግዚአብሔር ያስቀመጠው አጀንዳ ስላለበት በምንም አይነት መንገድ ውስጥ ቢያልፍ ያ ማለፊያ መንገዱ እንጂ መኖሪያው እንዳልሆነና በከበረ ቦታ ላይ እንዳስቀመጠው እናያለን። ቁጥር 18 እንደዚህ ብሎ ይጀምራል። ወንድሞቹም ዮሴፍ ወደ እነርሱ ሲመጣ በሩቅ አዩት። ወደ ነበሩበትም ስፍራ ከመድረሱ በፊት ሊገድሉ ተማከሩ። እነርሱም እንዲህ ተባባሉ፣ ያ ሕልም አላሚ መጣ፣ ኑ እንግደለውና ከጉድጓዶቹ በአንዱ ውስጥ እንጣለው፣ ከዚያም ክፉ አውሬ ነጥቆ በላው እንላለን። እስቲ ሕልሞቹ ሲፈጸሙ እናያለን። ሮቤል ግን ይህን ምክር ሲሰማ ከእጃቸው ሊያድነው ፈለገ፣ እንዲህም አለ፣ ሕይወቱ በእጃችን አትለፍ፣ የሰው ደም አታፍስሱ፣ እዚህ ምድረ በዳ ጉድጓድ ውስጥ ጣሉት እንጂ እጃችሁን አታንሱበት። ሮቤል ይህን ያለው ሕይወቱን ከእጃቸው አትርፎ ወደ አባቱ ሊመልሰው አስቦ ነበር። ዮሴፍ ወደ ወንድሞቹ እንደደረሰ የለበሳትን በህብረ ቀለማት ያጌጠች እጀ ጠባቡን ገፈፉት፣ ይዘውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበር። ምግባቸውን ለመብላት ተቀመጡ። አሻግረው ሲመለከቱም ከገለአድ የሚመጡ እስማኤላውያን ነጋዴዎች የግመል ጓዝ አዩ። ነጋዴዎቹ ሽቶ፣ በለሳን፣ ከርቤ በግመሎቻቸው ጭነው ወደ ግብፅ የሚወርዱ ነበሩ። ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን መግደልና አሟሟቱን መደበቅ ምን ይጠቅመናል? ከዚህ ይልቅ ለእስማኤላውያን ነጋዴዎች እንሽጠው፣ እጃችንን ግን በእርሱ ላይ አናንሳ። ምንም ቢሆን እኮ ወንድማችን ስጋችን ነው። ወንድሞቹም በሐሳቡ ተስማሙ። የምድያም ነጋዴዎች እነርሱ ዘንድ እንደደረሱ ወንድሞቹ ዮሴፍን ከጉድጓድ አውጥተው ለእስማኤላውያን በ20 ጥሬ ብር ሸጡላቸው። እነርሱም ዮሴፍን ወደ ግብፅ ወሰዱት። ሮቤል ወደ ጉድጓድ ተመልሶ ሲያይ ዮሴፍን በማጣቱ ልብሱን በሐዘን ቀደደ። ወደ ወንድሞቹም ተመልሶ ብላቴናው ጉድጓድ ውስጥ የለም፣ የት አባቴ ልሂድ አለ። ከዚያም የዮሴፍን እጀ ጠባብ ወሰዱ። አንድ ፍየልም አርደው እጀ ጠባቡን በደሙ ነከሩት። በህብረ ቀለማት ያጌጠችውን እጀ ጠባብ ወደ አባታቸው ወስደው ይህንን ወድቆ አገኘነው፣ የልጅህ እጀ ጠባብ መሆን አለመሆኑን እስቲ እየው አሉት። እርሱም ልብሱን አውቆት ይህማ የልጄ እጀ ጠባብ ነው፣ ክፉ አውሬ በልቶታል፣ በእርግጥም ዮሴፍ ተቦጫጭቋል አለ። ከዚህ በኋላ ያዕቆብ ልብሱን ቀደደ፣ ማቅም ለብሶ ስለ ልጁ ብዙ ቀን አለቀሰ። ወንዶችና ሴቶች ልጆች ሁሉ ሊያጽናኑት መጡ። እርሱ ግን ሊጽናና ባለመቻሉ በሐዘን እንደ ተኮራመጡ
ልጄ ወዳለበት መቃብር እወርዳለሁ አለ። ስለ ልጁም አለቀሰ። በዚህ ጊዜ የምድያም ነጋዴዎች ዮሴፍን ወደ ግብፅ ወስደው ከፍርዖን ሹማምንት አንዱ ለነበረው ለዘበኞች አለቃ ለጲጥፋራ ሸጡት። እንግዲህ በዚህ መጽሐፍ ላይ የምንመለከተው እንግዲህ ዮሴፍ ባለራዕይ የሆነ ወጣት ልጅ እንግዲህ ገና በለጋ እድሜው ውስጥ ወደ 17 ዓመት ይሆኗል ንግስና እንትን ካለ ገና ወጣት የሆነ እግዚአብሔር በልጅነቱ ያሳለፈውን የመከራ ዘመን በወንድሞቹ ምክንያት የደረሰውን የመከራ ዘመን ሁሉ አሳልፎ እግዚአብሔር በማያውቀው ምድር ዮሴፍ በማያውቀው ምድር ላይ እንደሾመው በወንድሞቹ መሸጥ ጉድጓድ ውስጥ መግባቱ እንዲሁም በግብፅ ምድር ሄዶ እስር ቤት መግባቱ በዛች በንጉሱ ሚስት ምክንያት በውሸት በመወንጀል ምክንያት እስር ቤት ገብቶ እንደገና ደግሞ ለዛ ለጠጅ አሳላፊው እንግዲህ የህልምን ፍቺ በመንገሩ ምክንያት ይህን ደግሞ ንጉሱ ከዛ እንዳወጣውና በዚያ በመንግስቱ ላይ እንደሾመው እና ባለራዕይ የሚያልፍበት የባለራዕይ ወግ የሆነ የህይወት መንገድ አለ። እንግዲህ በዚህ በዘፍጥረት ምዕራፍ 37 ቁጥር 18 ላይ ራዕይ የሚያልፍበት ባለራዕይ ወይንም ህልም ያለው ሰው የሚያልፍበት የህይወትን መንገድ ነው የምናየው እና ራዕይ ወይም ህልም ያለው ሰው በሩቅ ወይም በቅርብ በሰው መገፋት፣ መናቅ፣ መጠላት ይደርስበታል። ራዕይ አለኝ ብሎ የሚያስብ ምክንያቱም ያ ራዕይ ሰው በራሱ የሚችለው ጉዳይ አይደለም። ሰው ራዕይ አለው ማለት ያ ራዕይ ምንጩ ከእግዚአብሔር ነው። የሚሄደውም የሚከናወነው በእግዚአብሔር ብቻ ነው። ሰው በራሱ ኃይል የሚያደርገው ነገር ከሆነ ያ ራዕይ አይባልም። ራዕይ ማለት ከሰው አቅም በላይ የሆነ ማንም ሰው ብድግ ብሎ ተነስቶ ሊያደርገው ወይንም ሊያከናውነው የማይችል ጉዳይ ነው። ራዕይ ከእግዚአብሔር ዘንድ የሚሰጥ ነው። የሚከናወነው በእግዚአብሔር የሆነ ነው እና ራዕይ ያለው ሰው ወይም ህልም ያለው ሰው በሰው ዘንድ ሊጠላ፣ ሊገፋ፣ ሊተች ይችላል እና ሰው ዲፕሬሽን ውስጥ ወይም ድብርት ውስጥ እንደገባ ዋነኛ ምክንያት የሚሆነው መገፋት ነው። ሰው ሲገፋ፣ ተቀባይነት ሲያጣ፣ መፈለግን ሲያጣ አንድ ሰው ዲፕሬሽን ውስጥ ድብርት ውስጥ ሊገባ ይችላል። ይሄ ደግሞ መገፋት፣ ተቀባይነት ማጣትና መናቅ ራዕይ ያለው ሰው ኤክስፒሪየንስ የሚያደርገው ጉዳይ ነው። ይሄ መናቅ የምንለው በሰዎች መናቅ፣ በሰዎች መገፋት፣ በሰዎች ተቀባይነት ማጣት ራዕይ ያለው ሰው በህይወት ዘመኑ ኤክስፒሪየንስ የሚያደርገው ጉዳይ ነው። ምክንያቱም አንድ ራዕይ አለኝ የሚል ሰው የዛን የራዕይ መንገድ ሲጀምር እነዚህ ነገሮች ተግዳሮቶች፣ በሰዎች ተቀባይነት ማጣት ሁሉ፣ መገፋት ሁሉ በህይወቱ ዘመን ኤክስፒሪየንስ የሚያደርገው ጉዳይ ነው። ምክንያቱም እነዚህ ነገሮች አልቀበልም፣ በህይወት ያላስተናግድም የሚል ከሆነ ራዕይ ብሎ የተነሳው ጉዳይ ከግብ ሊደርስ አይችልም። ምክንያቱም ከመንገድ ላይ የሚደርሰው መሰናክሎች አሉ። እነዚህ መሰናክሎች ደግሞ በሰዎች መገፋት ሊሆን ይችላል፣ መናቅ ሊሆን ይችላል፣ ተቀባይነት ማጣት ሊሆን ይችላል፣ መገለል ሊሆን ይችላል፣ ለብቻ መሆን ሊሆን ይችላል እና እነዚህ ባለራዕይ በህይወቱ ዘመን ኤክስፒሪየንስ የሚያደርጋቸው የህይወት መንገዶች ናቸው። እግዚአብሔር ይሄ እንዲሆን ደግሞ ይፈልጋል። አንድ ባለራዕይ በዚህ አይነት የህይወት መንገድ እንዲያልፍ ይፈልጋል። ምክንያቱም ከላዩ ላይ መራገፍ ያለበት እንዲራገፍ፣ ምክንያቱም እግዚአብሔር ብቻ ከሱ ጋር እንዳለ እንዲያይ፣ ወደ አሳየው ራዕይ የሚያደርሰው ወደ አሳየው ግብ የሚያደርሰው እግዚአብሔር ብቻ እንደሆነ እንዲመለከትና አይኖቹ ወደሱ እንዲያነሳ በዚህ አይነት የህይወት መንገድ ውስጥ አንድም ባለራዕይ እግዚአብሔር ይመራል። ለምንድን ነው የሚፈልገው እግዚአብሔር በዚህ አይነት መንገድ እንድናልፈው ወይም አንድ ባለራዕይ በዚህ አይነት መንገድ እንዲያልፍ ለምንድን ነው የሚያደርገው? ሌላ አንደኛ ዋነኛው ምክንያት እኛ ከማንፈለግበት እኛነታችን ከማይፈለግበት ቦታና ከማንፈልግበት ወደምንፈለግበት ቦታ
ወይንም ደግሞ ካልተገባ ቦታ ትክክለኛ ወደ ሆነው እንድንመጣና እኛ ከጨረስነው ነገር እንደገና እንድንጀምር ስለሚፈልግ ነው። አንደኛ ከማንፈለግበት ቦታ ወደምንፈለግበት ቦታ፣ ትክክል ካልሆነ ቦታ ትክክለኛ ወደ ሆነ ቦታ እንድንመጣ ስለሚፈልግ እግዚአብሔር በዚያ አይነት የህይወት መንገድ ያሳልፈናል። ይህ ተጽዕኖ የሚመጣው በተራ ሰው ሳይሆን እውቀት ባለው፣ አቅም ባለው፣ ጥሩ ቦታ ላይ ባሉ ሰዎች ነው። ይህ ደግሞ የሰማከውን እውነት እንድትጠራጠር ያደርጋል። ምክንያቱም ተጽዕኖ ወይንም ይሄ ተቃራኒ የመሆን ተቃዋሚ ሰዎች አንተ ከምትበልጣቸው ሰዎች ወይንም በአንተ ከእውቀት ከሚያንሱ፣ በአንተ በአቅም ከሚያንሱ፣ ከአንተ በሀብት ከሚያንሱ ሰዎች የሚመጣ አይደለም። ይሄ ተቃውሞ በእውቀት የሚበልጡ፣ በኤክስፒሪየንስ የሚበልጡ፣ በአቅም የሚበልጡ ሰዎች ነው ይሄ ተቃውሞ፣ ይሄ መገፋት፣ ይሄ መናቅ የሚመጣው። የዚህን ጊዜ ደግሞ በእነዚህ ሰዎች የሚመጣውን ተቃውሞ፣ መገፋት፣ መናቅን ስታይ ደግሞ ጥርጣሬ ውስጥ ትገባለህ። በዛ እግዚአብሔር በውስጥ ባስቀመጠው እውነት ላይ ጥርጣሬ እንዲኖር ያደርጋል፣ እንድትጠራጠር ያደርጋል። እግዚአብሔር ያሰማ ነገር እንዲህ አደርጋለሁ በህይወት ብሎ በተናገረው ጉዳይ ላይ እንድትጠራጠር ያደርጋል። ምክንያቱም እነዚህ ሰዎች እኮ ከአንተ በላይ የሆኑ ናቸው፣ በእውቀት ከአንተ በላይ ናቸው፣ በአቅም ከአንተ በላይ ናቸው። በብዙ ነገር ኤክስፒሪየንስ ከአንተ በላይ የሆኑ ሰዎች ሊረዱ ሊደግፉ ይገባል፣ መንገድ ሊያሳዩ ይገባል እንጂ ተቃውሞ ሲያደርሱብህ በጣም ልብን የሚሰብር ከመንገድ እንድትቀር ባለበት ቦታ እንድትቆም የሚያደርግ ነው እና ከእግዚአብሔር የሰማውን ከቃሉ እምነት የተቀበልከውን ያንን እውነት ያንን ራዕይ እንድትጠራጠር ያደርጋል። መገፋት እኔ ውስጥ ያለውን አቅም እንዳወጣ ሲፈልግ በዚህ ህይወት ውስጥ እንዳልፍ ግድ ነው። መገፋት፣ መናቅ፣ ተቀባይነት ማጣት እኛ ውስጥ ያለውን አቅም እንድናወጣ ያደርጋል እንጂ በዛው አቅማችን ተዳፍኖ እንዲቀር የሚያደርጉ ጉዳይ አይደለም። ምክንያቱም በአንድ መከራ ውስጥ ስናልፍ እንድንማር እንጂ እንድንማረር ስላልሆነ። ስለዚህ አንድ ባለራዕይ ወይም ህልም ያለው ሰው በመገፋት ህይወት ውስጥ ሲያልፍ በውስጡ ያለውን አቅም እንዲያወጣ ጉልበት ይሆናል። ይሄ ነገር ቻሌንጁ በራሱ አቅምን እንድታወጣ ነው የሚያደርገው ማለት ነው። እንግዲህ ቦታ ወይንም ዙፋን የሚሰጠው ሰው ለሰው ወይንም ለሚታወቅ ሰው ሳይሆን አቅም ላለው ሰው ነው። ቦታ የተሻለ ቦታ የሚሰጠው ወይም የክብር ቦታ የሚሰጠው ይሄ ሰው ላለው ሰው ሳይሆን በትውውቅ የሚሰጥ ጉዳይ ሳይሆን አቅም ላለው ሰው በየትኛውም ቦታ ላይ የተሻለ ስፍራ የሚያገኘው ለዛ የሚሆን አቅም ያለው ሰው ነው። እንግዲህ ከመጽሐፍ ቅዱስ አንደኛ ሳሙኤል 2:8 ላይ መመልከት ትችላላችሁ በዚህ ጉዳይ ላይ ማለት ነው። ዳዊት በተናቀበት ቦታ ሲከብር ጎልያድ በናቀበት ቦታ ስፍራ ነው እንግዲህ ወድቆ የሞተው ማለት ነው። ማለት አንዳንድ ሰው የንቀት ቦታ የሆነባችሁ ያላችሁበት ቦታ የንቀት ቦታ የሆናችሁ ያ የክብራችሁ መጀመሪያ ስፍራ ነው። ደግሞ ሰው የሚንቀትበት ቦታ ያ ቦታ አንድ ሰው ሌላውን የሚንቅበት ያ ቦታ ያ ሰው የሚጠፋበት ቦታ ነው። ከመጽሐፍ ቅዱስ አንጻርም አንደኛ ሳሙኤል ምዕራፍ 17 ቁጥር 41 ላይ እንዲሁ ማየት መመልከት ትችላላችሁ። ሰው የተናቀበት ቦታ በዚያው ስፍራ የሚከብርበት ቦታ ነው። ሌላውን ሰው የሚንቅበት ስፍራ ደግሞ ያ ሰው የሚጠፋበት የሞቱ ቀን የሚሆንበት ስፍራ ነው። እንግዲህ በዳዊትና በጎልያድ መካከል ያለውን ታሪክ እንግዲህ ከአንደኛ ሳሙኤል ምዕራፍ 17 ቁጥር 41 ላይ ማየት እንችላለን። በመገፋት በመናቅ ህይወት ውስጥ ስናልፍ ማወቅ ያለብን ነገሮች አንደኛ በቀደመው መገፋት መማር እንጂ መማረር የለብንም። በትላንት መገፋታችን፣ በትላንት መናቃችን፣ በትላንት ያልሆነ ስም መሰጠቱ፣ በትላንት ተቀባይነት ማጣት መማረር ሳይሆን መማር ነው ያለብን። ከዚያ ጉዳይ መማር ነው ያለብን። ሌላኛው የራዕያችንን ትልቁ መልክ ነው ማየት ያለብን።
ዛሬ የሚገጥምን በመንገዳችን ስንጀምር ካለንበት ስንነሳ የሚገጥምን ተግዳሩ ሳይሆን ያለብንን ማየት ያለብን የራእያችንን የህልማችንን ቢግ ፒክቸር መመልከት አለብን ማለት ነው። ስለዚህ ያንን ስናይ የራእያችንን ትልቁን ኢሜጅ መመልከት ስንችል አሁን የምናልፍበት መንገድ ተራ ይሆንብናል ማለት ምንም እንዳልሆነ እናስባለን። የግል ጉዳይ ማድረግ የለብንም። አንድ የራእዩን ጉዳይ የህልማችንን ወይንም እግዚአብሔር በእኛ ህይወት ያስጀመርነው የራእይ መንገድ የግል ጉዳያችን አይደለም። ምክንያቱም እኛ ጀመርነው እንጂ ራእይ በባህሪው አሳታፊ ነው የሚሆነው። ስንጀምር እግዚአብሔር ሐሳቡን፣ ራእዩን፣ ህልሙን እኛ ጋር ያመጣው፣ ነገር ግን ወደ ተግባር ለመለወጥ ስንንቀሳቀስ ራእይ በባህሪው አሳታፊ ነው የሚሆነው ማለት ነው። ስለዚህ ራእይ አለኝ የሚል ሰው እኔው ጀምሬ እኔው ጨርሳለሁ የሚባል ነገር የለውም። ራእይ አሳታፊ ነው። ሁሉን ያሳትፋል፣ ሁሉን ያስተባብራል፣ ሁሉን አካታች የሆነ ስለሆነ ራእይ እግዚአብሔር ለኔ ነው ያሳየኝ፣ ለኔ ነው የገለጠልኝ ተብሎ ለብቻ ወደዛ መጓዝ እግዚአብሔር ወደ አሳየን የራእዩ ፍጻሜ ጋር ላንደርስ እንችላለን። ስለዚህ ምንም እንኳን እግዚአብሔር ለብቻችን ራእዩን ቢያሳየን ህልሙን ቢያሳየንም ወደዚያ እንቅስቃሴው ስንገባ ራእዩ ላይ የሚሳተፉ ብዙ በቅርብም በሩቅም ያሉ ብዙ ሰዎች የራእያችን ተሳታፊ ራእያችን ወደ ግብ እንዲመጣ የሚያደርሱ የሚተባበሩ ሌሎች ክንዶች ሊኖሩ ይገባል ማለት ነው። ሌላኛው በሚሆነው በምናልፈው መንገድ ላይ ተስፋ አለመቁረጥ፣ በራእዩ ላይ ተስፋ አለመቁረጥ፣ እግዚአብሔር ባሰማን ድምፅ ላይ ተስፋ አለመቁረጥ፣ በህልማችን ላይ ተስፋ አለመቁረጥ። ምንም አይነት ነገር በሚገጥመን ለሰዎች እንደዚህ ጌታ ሳይቶኛል ብለን በተናገርነው በዚያ ጉዳይ ላይ ምላሹ መገፋት ከሆነ ምላሹ ተቀባይነት ከሆነ በእነዚህ ጉዳይ ላይ ተስፋ በራእዩ ላይ ተስፋ አለመቁረጥ፣ እግዚአብሔር ባሳየን ነገር ላይ ተስፋ አለመቁረጥ እግዚአብሔር ወደ አሳየን መንገድ ፍጻሜው ላይ እንድንደርስ ያደርጋል። አክቹሊ እነዚህ የመገፋትና የመናቅ ራሱን የቻለ ጥቅሞች አላቸው። በህይወታችን ደግሞ ለሚያውቀው ለተረዳው ሰው መገፋትና መናቅ ራሱን የቻለ ጠቀሜታ አለው። አንድ ሰው የሆነ ጊዜ ያከበሩ የሆነ ጊዜ ያዋርዷል። ሰው የሆነ ጊዜ ከፍ ሊያደርግ ይችላል፣ የሆነ ጊዜ ደግሞ ባልጠበቅበት ሁኔታ ሊያወርድ ይችላል። ይህንን መቼም ማወቅ አለብህ። ዛሬ ያጀበ ሁሉ ነገ አጀባው ይቀጥላል ማለት አይደለም። ዛሬ ያከበረ ሁሉ ነገ በአክብሮት ይቀጥላል ማለት አይደለም። ነገ ላይ ራሱን የቻለ ደግሞ ሁኔታ ይጠብቃል። ዛሬ ያከበረ በማክበር አይቀጥልም፣ ነገ ደግሞ ያዋርዳል። ዛሬ ያሳነሰ ነገ ደግሞ ያከብረሃል። ምክንያቱም ይሄ የህይወት መንገድ ነውና ሁሌ ተቀባይነት አለ፣ ሁሌ መወደድ፣ ሁሌ በሰው መታጀብ አለ ብለን በፍጹም ልናስብ አይገባም ማለት ነው። በህይወት ዘመናችን እንደዚህ አይነት የህይወት አይነቶች መፈራረቆች በህይወታችን ይከሰታሉ። መንገድን መልሰ ቼክ እንድታደርግ ወይንም ሪቫይዝ ማድረግ አለብህ። መንገድን መልሰ ሪቫይዝ ማድረግ አለብህ። ትዕግስት እንዲኖርህ ያደርጋል። አንደኛው የመገፋት እና የመናቅ እንትኑ የሆነ ጊዜ ያከበሩ የሆነ ጊዜ እንደሚያዋርዱ ማሳያ ነው። ሌላኛው ደግሞ ሰው ለመሆን ማሳያ ነው። ሌላ ምንም እንትን አይደለም። ይሄ መገፋትና መናቁ ሰው ለመሆን ሌላ ልዩ ፍጥረት አለመሆን የሰው ልጅ መሆን የሰው ልጅ ደግሞ በምድር ላይ ሳለ የሚገጥመው ነገር እንደሆነ ይታወቃል። ስለዚህ መገፋት፣ መናቅ፣ ተቀባይነት ማጣት ሰው ለመሆን ማሳያ ነው። ሌላ መንገድን ሪቫይዝ እንድታደርገው የመጣህበትን መንገድ መልሰ ቼክ እንድታደርገው ያደርጋል። እንድታስተካከል የሚገባል ነገር እንድታስተካከል ያደርጋል። ሌላው ትዕግስት እንዲኖር ያደርጋል። በዛ በመከራ በሰዎች መገፋት፣ በሰዎች ትችት ውስጥ፣ በሰው ተቀባይነት ማጣት ውስጥ ስታልፍ አይ በቃኝ ምናምን ብለህ እግዚአብሔር የሰጠን ራዕይ ጥለህ እንድትወጣ ያደርጋል። ትዕግስትን በውስጥ እንዲፈጥር እንዲኖር ያደርጋል። ሌላኛው ደግሞ የለውጥ ከፋች ነው።
የለውጥ እድል የለውጥ መንገድ ከፋች ነው መገፋትና መናቅ። ይህ ለተረዳው ለገባው ሰው ነው። መገፋትና መናቅ የለውጥ እድል ከፋች ነው። ሌላው አዲስ እይታ ወይንም ሌላ አቅጣጫ ይሰጣል። በዚህ አይነት መንገድ ከግራም ከቀኝም ስትመታ አዲስ አቅጣጫ አዲስ እይታ እንዲኖር ያደርጋል። እነዚህ መገፋትና መናቅ ማለት ነው። ሌላኛው ፍጥነትን ይጨምራል። ካለበት ቦታ ካለበት ፍጥነት ወደ ሌላ ፍጥነት እንድትሸጋገር ያደርጋል። ይህ መገፋትና መናቅ በሰው እንደተዋረድ ደግሞ እግዚአብሔር በሰው በኩል ነው የሚያከብር። ሌላ በማንም በሰው ተዋርዳል፣ በሆነ ጊዜ በሆኑ ሰዎች ተዋርዳል፣ በሆነ ጊዜ ደግሞ በሌላ ሰዎች በኩል እግዚአብሔር ያከብራል። ስለዚህ ሰው ባላችሁበት ቦታ በስራችሁ ቦታ ላይ በአገልግሎት ስፍራ ሊሆን ይችላል፣ በቤታችሁ ሊሆን ይችላል። በየትኛውም ከሰው ጋር ባላችሁ ግንኙነት ያላችሁ ውስጣችሁ ያለውን ፖቴንሻል ስትናገሩ፣ ያላችሁን ራዕይ ህልም ስትናገሩ እንደዚህ አይነት ሁኔታ እንደ ዮሴፍ መናቅ፣ ተቀባይነት ማጣት አይነት ስታስተናግዱ ይረዱኛል ብላችሁ ካጠገቤ አሉ እንደ ዮሴፍ ወንድሞቼ፣ ቤተሰቦቼ፣ የእናቴ የአባቴ ልጆች ናቸው ብሎ ራእዩን በእምነት ሲናገር ይደግፉኛል፣ ከራእዬ ጋር እንድገናኝ አቅም ይሆኑኛል ብሎ ነበረ ራእዩን የነገረውና እነሱ ግን ከወንድም የሚጠበቅ ሳይሆን እንደ አንድ አውሬ ከአውሬ እንኳን የማይጠበቅ በወንድማቸው ላይ የፈጸሙት ከባድ በደል ነውና እናንተም በቅርብ ሰዎች የኔ በምትሏቸው ሰዎች ምክንያት የሚደርስባችሁ እንደዚህ አይነት መናቅ፣ ተቀባይነት ማጣት ሲሆንባችሁ በህይወታችሁ እግዚአብሔር በሆኑ ሰዎች ትዋረዳላችሁ፣ በሆኑ ሰዎች በኩል ደግሞ ያከብራችኋል። ስለዚህ በእንደዚህ አይነት ህይወት ውስጥ የምታልፉ ራእያችሁ እንዳትጥሉ፣ ህልማችሁ እንዳትጥሉ በእግዚአብሔር ቃል እውነት በመቆም እግዚአብሔር ወደ አሳያችሁ ህልምና ራእይ በትዕግስት እንድትሄዱ ያደርጋችኋልና እነዛን የመገፋትና የመናቅ ጥቅሞችን እንግዲህ እንደነገርኳችሁ አንደኛ ፍጥነትን ይጨምርላችኋል፣ አዲስ እይታ ወይም ሌላ አቅጣጫ ይሰጣችኋል፣ የለውጥ እድል ከፋች ይሆናል። ሌላ መንገድን ያለፋችሁበትን የመጣችሁበትን መንገድ ቼክ እንድታደርጉ ሪቫይዝ እንድታደርጉ ያሳያችኋል። ሌላው ደግሞ ሰው ለመሆናችሁ ነው። በቃ እናንተ እንደ ማንኛውም ሰው የሚገጥማችሁ እንደሆነ ሰው የመሆናችሁ ማሳያ ነው። ስለዚህ ከዚህ አንጻር በምታልፉበት የትኛውም የህይወት መንገድ ራእያችሁ ላይ ጥርጣሬ እንዳትፈጥሩ፣ እግዚአብሔር ያሳያችሁ ነገር ላይ እግዚአብሔር የሰጣችሁ ህልም ላይ አንድም ጥርጣሬ እንዳያድርባችሁ፣ ይሄ የባለ ራእይ መንገድ እንደሆነ አውቃችሁ የጀመራችሁትን መንገድ በትዕግስት እንድትሮጡ እፈልጋለሁ። እግዚአብሔር ለሁላችንም ይህን ጸጋ ይስጠን። በጀመርነው እግዚአብሔር ባስጀመረን የህይወት መንገድ ባሳየን የህይወት መንገድ በትዕግስት እስከ ፍጻሜ እስከ ግቡ እንድንደርስ እግዚአብሔር ጸጋውን ዕለት ዕለት በእኛ ላይ ያኑር። በጣም እንግዲህ በትንሹም ቢሆን እንግዲህ እንደተማራችሁ ትንሽዬ ሀሳብም ቢሆን ውስጣችሁ እንደቀረ ተስፋ አደርጋለሁ። እንግዲህ የሄቨን ላይፍ የዩቲዩብ ቻናልን ሰብስክራይብ በማድረግ ለሌሎች ሼር በማድረግ እንድታበረታቱኝ፣ እንደዚህ አይነት ሀሳቦችን እግዚአብሔር ካስተማረኝ ነገር ወደ እናንተ ደግሞ ዕለት ዕለት የማቀርብ ይሆናል። በጣም እወዳችኋለሁ። በሀገር ውስጥም ከሀገር ውጭም ያላችሁ እህት ወንድሞቼ እንግዲህ መንፈሳዊ ነገርን ዕለት ዕለት በህይወታችን ላይ እየጨመርን እርስ በርስ እየተማማርን አንዳችን ጋር ያለውን ለሌላኛው በማካፈል እንግዲህ የእግዚአብሔርን መንግስት ስራ አብረን እንድንሰራ ለሌላው መታነጽ ለሌላው መበርታት ምክንያት እንድንሆን ያስፈልጋልና የእግዚአብሔር መንፈስ እንዲረዳን የእግዚአብሔር ጸጋ እንዲያግዘን ሁልጊዜ በእግዚአብሔር ፊት እንሁን። ጌታ ህይወታችሁን፣ መንገዳችሁን፣ ስራችሁን፣ አገልግሎታችሁን፣ መውጣት መግባታችሁን በጌታ በኢየሱስ ስም ይባርክላችሁ። ቴንኪው